وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين تشاكلوا فتنوا ودقيتاችሁ ምህረት فتنوا አትዘግዩ የተባለን ነው ልንፈጥን ይገባል ሞት አይጠብቀን ነገ ቁርአን እቀራለሁ ነገ ኪታብ እቀራለሁ ነገ አነባለሁ ነገ እንደዚህ ያረጋለሁ እያለን ብዙ እቅዶችን እናስቀምጣለን ያቀድናቸው የነየትናቸው ነገሮችን ግን ሳናሳካ አንዱንም ከግብ ሳናደርስ ነገው ይመጣል ይሄ ተስፋ የማስረዘሙ ረጅም እቅድ የማስቀመጡን ነገርማ ተውት ሁላችንም ሞት ሩቅ ነው ብለን ነው የምናስበው አሁንም ይመጣ አይመስለንም በነገራችን ላይ ከአንድ ደቂቃ በፊት እንኳን የሞቱ ሰዎች ይሄንን ነበር የሚያስቡ የነበረው ሞት አሁን እንደማይመጣ ሩቅ አሁን እንደማይሞቱ ነበር የሚያስቡ የነበረው የአንዲት ቅጽበት መዘግየት ብቻ ሙሉ እድሜያችንን ዋጋ ሊያስከፍለን ይችላል ወሬ ያነሳዋል በዚህ ጉዳይ የምትነሳ አንዲት በጣም ውስጥ የምትነካ ቂሳ አለች አሱናቢሂ የሚባል አንድ አካል ነብዩ ሰለላሁ ዐለይሂ ወሰለም ለማግኘት ከየመን ተሰደን ወደ መዲና ይሄድን ይላል መዲና ልክ ስንገባ قيل لنا مات رسول الله صلى الله عليه وسلم منذ 5 ليال يا الله ملكتኛ ከአምስት ሌሊቶች በፊት ሞተዋል ተባለን ሱብሃንአላህ ከየመን እየመጡ ያሉት ማንን ለማግኘት ነው ነብያችንን አለይሂ ሰላቱ ወሰለም ልክ መዲና ሲደርሱ ከአምስት ቀን በፊት ነብያችን አለይሂ ሰላቱ ወሰለም ወደ አኺራ እንደሄዱ ተነገራቸው 5 ቀን ብቻ በመዘግየቱ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢ የመሆንን እድል አጣ ማለት ነው እኛም ምን ያህል መዘግየት ህይወታችን ላይ ዋጋ ሊያስከፍለን እንደሚችልና የአንዲት ቅጽበት መዘግየት ምናልባትም ጀነትን ልታሳጣን ትችላለችና ሁሌም ኸይር ነገር ላይ ወደ ኋላ ማለት መዘግየት አስፈላጊ አይደለም አላህ ይወፍቅ